ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ጀነት ሙስሊም የሆነ ነፍስ እንጂ ሌላ አይገባበትም አሉ። ስለዚህ እንደዚህ አይነት ኮሌክቲቭ የሆነ ነገር ሙስሊም ጀነት ይገባል። አዎ እውነት ነው። ግን ምን ይጠበቅበታል? ከአንድ ሙስሊም ስለ ኢንዲቪዥዋል ከሆነ የምታወራኝ ኢንዲቪዥዋሉ ጽናት ይጠበቅበታል። ዛሬ ማታ ብትሞት ማለት ኢፍ ነው፣ ኮንዲሽናል ፓርቲክል ነው። ኢፍ ደግሞ ምንድነው? ካውንተር ፋክቹዋል ኖሌጅ ነው። ካውንተር ፋክቹዋል ኖሌጅ ደግሞ አላህ ብቻ ነው የሚያውቀው። ኢፍ ተብሎ አይጠየቅም ራሱ ጥያቄው ማለት ነው። እጸጽ አለበት። ስለዚህ አሁን አንተ ለምሳሌ አንተ ልክ ስለ ሙስሊም ሲናገር አንተ ራስህ ኢንዲቪጁዋሊ የት ሂድ አታውቅም። እናውቃለን። አሁን ስራህም ፍጹም አይደለም። እናውቃለን። ስራ ፍጹም ነህ። እናውቃለን። ባላህ ምህረት ነው ይቅርታ። ቀደም ስራ ስላልከኝ ማለት ነው እኮ ስራ የሚያስፈልገው ጀነት ውስጥ ያለውን ደረጃ ለማግኘት ነው። ሪዋርድ ኤንድ ፓኒሽመንት እኮ ያለው እኮ ጀነት ውስጥ እኮ ምን አለ? ጀነት ደረጃ አለው፣ ብድራት አለ፣ ወሮታና ጸፊታ፣ ምንዳና ትሩፋት፣ ስርጊትና ትርሲት የሚባለው ነገር ጀነት ውስጥ አለ። ያንን ደረጃ ለማግኘት መልካም ስራ ያስፈልጋል። ስለዚህ ሙስሊም በሙሉ ይገባል በለኛ። ቆይ አሁን ያጣራልኝ ነገር ቅድም ሙስሊም በሙሉ ይገባል ወይ ስለ ሌላ ክራይቴሪያ መጣህ? አዎ ይገባል። አዎ ይገባል። ሙሉን ይገባል። ሙስሊም የሆነ ነፍስ ጀነት ይገባል። ኦኬ። ስለዚህ ምንም ነገር ቢያደርግ ሙስሊም ሆነ ይገባል ማለት ነው። ቅጣት ይቀጣል ለሰራው ስራ። ከዛ ቅጣቱን ሲጨርስ ወደ ጀነት ይገባል። ለምሳሌ አሁን አንድ ሰው ኤግዛምፕል ነው። ኦኬ። ስለዚህ አሁን የሰው ልጅ ይቅርታ የሰው ልጅ ፐርፌክት ስለሌለ ሁሉም ሰው መጀመሪያ ጀሃነም ገብቶ ነው ወደ ተቀጥቶ ነው የሚገባው ማለት ነው። ለምን ፐርፌክት ሰው ይለያያል እንጂ እንትኑ አዳምጥ። ካላዳመጥክ አዲስ ነገር አታገኝም እስልምና ላይ ማለት ነው። እስልምና ላይ መረዳት ከፈለክ ረጋ ብለህ እኛ የምናምንበትን ነገር እንነግርሃለን። ቤልዬ ምንድነው እኛ የምናምነው መሰለ? አላህ በቁርአን ውስጥ የነገረን ነገር ጥያቄውን ላጥራለህ። ጥያቄውን ላጥራለህ። ጥያቄው ምን መሰለ? ለምሳሌ አንድ ሰው ተቀጥቶ ከዛ በኋላ ይገባል አልከኝ። ስለዚህ የሰው ልጅ ፍጹም ስለሌለ ሁሉም ሰው ይቀጣና ይገባል ማለት ነው። ኧረ ዝም ብለህ አታውራ፣ ከራስህ ጋር አታውራ። ራስህ ጠይቀህ ራስህ ነው ሰርኩሌት ነው ራስህ ሰርኩሌት እያደረክ ያለው ራስህ ትጠይቃለህ፣ ራስህ ታብራራለህ። እንዴት ነው መደማመጥ የሚቻለው? ራሱ የኢስላም አስተምሮት ምንድነው መሰላችሁ? ሽርክ አንድ ሰው እስካላሻረከ ድረስ ጀነት ነው የሚገባው ሙስሊም ከሆነ። ነገር ግን ከሽርክ ወዲያ ያሉት ወንጀሎች አላህ እንደሚሻው ይቀጣል። ቀጥቶም ምህረትን አድርጎ ይመልሳል፣ ወደ ጀነት ያስገባቸዋል። ሰዎች ንስሐ መግባት የሚባል ነገር አላቸው፣ መተውበት አለባቸው። በሜጀር ስራዎቹ ላይ ለምሳሌ እንደነ ዝሙት፣ እንደነ ስርቆት፣ እንደነ ውሸት የመሳሰሉ ነገሮች ለሚሰሯቸው ስራዎች ሰዎች ኃጢአታቸውን ይቅርታ አላህን መጠየቅ አለባቸው። እነዛን ነገሮች ካላደረጉ ወደፊት ይቀጣሉ። ለማይነር ለሆኑ ኃጢአቶች ደግሞ ግን የቂያማ ቀን የፍርድ ቀን ላይ ምን አለ? ሚዛን የሚባል ነገር አለ። መልካም ስራና ክፉ ስራ ይመዘንና መጥፎ ስራውን መልካም ስራውን በመጥፎ ስራው ላይ ይታበስለታል። የኃጢአት ስርየት ይደረግለታል። ለምሳሌ ረመዳንን የጾመ ሰው ከሻዋል ጋር አብሮ የጾመ ሰው አመቱን ሙሉ የሰራው ወንጀል ይታጠብለታል ይላል። ለምሳሌ ያ ማይነር ሲኖች ናቸው እንደዛ። እንደገና ደግሞ ጁማን አቴንድ ያደረገ ሰው ሳምንቱ ሙሉ የሰራው ኃጢአት ይሰረይለታል ይላል። ያ ማለት ማይነር ሲን ናቸው። ሜጀር ሲን ግን ለሆኑት ነገሮች እንደዚህ አበይት ለሆኑ ኃጢአቶች ግን ንስሐ መግባት አንድ ሰው መቻል አለበት ለሰራው ነገር። ለዛ ነው እያንዳንዱ ሰው የት ነው የሚገባው ሲባል ሙስሊሙ በአጠቃላይ የሚገባው ጀነት ነው የሚገባው። ምንም ኢንሻአላህ ነው የሚለው። አዝ ኢንዲቪጁዋል ግን ስለ መንገዱ ነው የምናወራው። የጠየቀኝ ስለ መንገዱ ነው። መንገድና መንገደኛ ይለያያል። ራሱ መንገዱ የኢስላም መንገድ ዋስትና አለው ወይ ካልከኝ፣ አዎ ዋስትና አለው። ተስፋ አለው ወይ ካልከኝ፣ አለው። ዘበትና ፍዳ አለው ወይ? የለውም። እሱ ለካፊሮች ነው የሚሰራው እንጂ ለሙስሊም አይሰራም። ነገር ግን ያ መንገደኛው ግን ምን ይጠበቅበታል? እስከ መጨረሻው ድረስ መጽናት ይጠበቅበታል። መሀል ላይ ምን አለ? በእኛ ትምህርት ባክስላይድ የሚባል አለ። የእኛ ሳሊቬሽናችንም ሲነርጊያ ነው፣ ሞኖርጊያ አይደለም። ሞኖርጊያ ብለው የሚያምኑት ካልቪኒዝም ብቻ ነው። እንደዛ ብለው የሚያምኑት ካልቪኒዝም ምንድን ነው የሚያምኑት? በቃ የሚያጸናውም እስከ መጨረሻው ድረስ ራሱ ነው። ዋን ሴቭድ ኦልዌይስ ሴቭድ። አንድ ጊዜ የዳነ ሰው ድኗል። በቃ እስከ መጨረሻው ድረስ ፈጣሪ ነው የሚያጸናው፣ አለመካድ አይችልም ምናምን የሚል ትምህርት ያለው ካልቪኒዝም ነው እንጂ እንደዚህ አይነት ትምህርት የለም። የኛ እንትናችን ሞኖርጊያ ሳይሆን ሲነርጊያ ነው ሳልቬሽናችን። ከኛ የሚጠበቅ ነገር አለ፣ ጽናት የሚባል ነገር፣ ስቴድፋስትነስ የሚባል ነገር አለ እና ይህን ይመስላል።